ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በከፍተኛ ኢኮኖሚያዊ ቀውስ ውስጥ የሚገኘውና በገንዘብ እጥረት መንግስታዊ እንቅስቃሴዎቹ የተዳከሙበት የአብይ አህመድ አገዛዝ በከፍተኛ የውጭ ምንዛሪ ከህንድ የጦር መሳሪያዎችን መግዛት ስምምነት ማድረጉ ተገለጸ። የዓለም አቀፉ የገንዘብ ድርጅት IMF የልዑካን ቡድን ማክሰኞ ዕለት አዲስ አበባ መግባቱ በተገለጸ ማግስት የኢኮኖሚ ቀውስ ውስጥ የተዘፈቀችው ኢትዮጵያ የጦር መሳሪያ ግዢ ሂደት ላይ መሆኗ መታወቁ አነጋጋሪ ሆኗል። ገንዘብ ከምዕራባውያን ተቋማት እየወሰዱ የጦር መሳሪያ ከሌሎች ሀገራት መግዛት የሚኖረው የዲፕሎማሲና የኢኮኖሚ አደጋ የከፋ ነው የሚሉት ለጉዳዩ ቅርበት ያላቸው ወገኖች መረጃው በIMFም ሆነ በምዕራባውያን መንግስታት የሚመረመርና አብይ አህመድ በጠየቀው ብድር ላይ ከፍተኛ አሉታዊ ተጽዕኖ እንደሚኖረው ከወዲሁ እየተነገረ ነው። አብይ አህመድ ከህንድ የሚገዛቸውን የጦር መሳሪያዎች ስምምነት ከቀጣዩ የህንድ ፕሬዝዳንታዊ ምርጫ በኋላ ተፈጻሚ እንደሚሆን ነው የህንድ መገናኛ ብዙሃን በመዘገብ ላይ ያሉት። በአማራ ክልል መከላከያ ሰራዊቱ የገጠመው ኪሳራ አገዛዙ ከፍተኛ ስጋት ውስጥ የከተተው ሲሆን በተለይ በከባድ መሳሪያዎችና ተተኳሾቻቸው ላይ በምርኮና በውድመት መጠነ ሰፊ ጉዳት እንደደረሱበት የሚታወቅ ነው። ከተለያዩ የጦር መሳሪያ አምራች ሀገራት መሳሪያዎችን ለማግኘት ከፍተኛ ጥረት እያደረገ ያለው የአብይ አህመድ አገዛዝ በመጨረሻም ከህንድ በተገኘ አዎንታዊ ምላሽ የመሳሪያ ግዢው ሂደት መጀመሩ ተመልክቷል። 30 ሚሊዮን ህዝቧ በአስቸኳይ የምግብ እርዳታ ስር የሚገኝባት ኢትዮጵያ በአብይ አህመድ አማካኝነት ከፍተኛ ገንዘብ ለጦር መሳሪያ ግዢ ማዋሏ የበለጠ ቀውስ እንደሚፈጥር ነው የፖለቲካ ታዛቢዎች የሚናገሩት። አብይ አህመድ የሀገሪቱን ካፒታል በጀትን ለጦርነቱ እንደሚያውል ባለፈው በህዝብ ተወካዮች ምክር ቤት መግለጹ የሚታወስ ነው። በአራቱም የአማራ አቅጣጫዎች የማጥቃት ዘመቻ በመካሄድ ላይ መሆኑ ታወቀ። የአማራ ህዝብ በከፍተኛ ቁጣ ከፋኖ ኃይሎች ጋር ተሰልፎ በአገዛዙ ሰራዊት ላይ ጥቃት በመሰንዘር ላይ መሆኑን ከየአካባቢው የሚደርሱን መረጃዎች ያመለክታሉ። በጎጃም በደብረ ማርቆስ በፍኖተ ሰላም አካባቢዎች እንዲሁም በቡሬና በሞጣ በተደረጉ ውጊያዎች የአገዛዙ ኃይል ላይ ከፍተኛ ኪሳራ ማድረስ እንደተቻለ ነው የየቀጠናው የፋኖ አመራሮች የሚናገሩት። በጎንደር በተለያዩ አካባቢዎች ዘመቻ ውባንተም በሰፊው እየተካሄደ ነው። በመቶዎች የሚቆጠሩ የአብይ አህመድ ወታደሮች ተማርከዋል። የጦር መሳሪያዎችና ተተኳሾቻቸው በብዛት ተገኝተዋል። ቁልፍ ወታደራዊ ቦታዎች በፋኖ እጅ ገብተዋል። ዘመቻ ውባንተን የተመለከተ አጭር ዘገባ ከዘውትር ተባባሪያችን እንሰማለን። በእስቴ ወረዳ በዛሬው ዕለት አረብ ገበያ እና አካባቢዋ ላይ ጥቃት በመሰንዘር በአገዛዙ ጦር ላይ የሰውና የንብረት ጉዳት ደርሰዋል። ከዚህ በፊት በተለየ ሁኔታ የፋኖ ኃይሎች እጅግ በጣም ተጠናክረው በከፍተኛ ቁጭትና ድል ውጊያውን እያደረጉ ይገኛሉ። ሌላው እንግዲህ በጣቁሳ ወረዳ ዛሬም ለሶስተኛ ቀን ከሌሊቱ 8 ሰዓት እስከ 11 ሰዓት በመግባት የወረዳዋን ከተማ በቃ መመላለሻ የሌሊት መመላለሻቸው አድርገዋታል። በዚህም የወረዳዋ ከተማ በማጥቃት ዛሬው በተደረገው ውጊያ ብቻ እንኳን 7 የአድማ ብተናና 5 የመከላከያ ሰራዊት አባላትን ገለው ነው 11 ሰዓት ላይ ወጥተው ሄዱት። ምናልባት ቁስለኞችን የተገኘውን የጦር መሳሪያ ለጊዜው ሪፖርት ስላልደረሰኝ ማቅረብ አልቻልኩም። በዚህ ላይ አንድ የገረመኝ ነገር ምንድነው የሞቱ የመከላከያ ሰራዊት አባላት 5 ናቸው። በድብቅ ህዝብ ሳያየው አሳርገው ወስደው ነው የቀበሯቸው። የአድማ ብተና አባላት ግን 7ቱ የአድማ ብተና አባላት ኦልሞስት እስከ 7 ሰዓት ድረስ አስክሬናቸውን እንኳን ማሳጣት ተቻለን ነበር እና በሰራዊቱና በአድማ ብተና አባሉ መካከል እንኳን መድሎ በሞቱ ሰዎች እንኳን መድሎ እየተደረገባቸው እንደሆነ ነው ያየነው። ሌላው በምዕራብና ምስራቅ ደንቢያ ወረዳ ለተከታታይ 3 ቀናት ሲደረግ የነበረው ውጊያ አለ። በአጅሬ ጃኖራ በጎንደር ማረሚያ ቤት በጣም በቅርብ ርቀት ላይ ውጊያ እየተደረገ ነው። በትናንትናው ዕለት የዋለው ይሄ ውጊያ የከባድ መሳሪያ ውጊያ የታገዘ ነበረ። በአርማጭሆ ሙሴ ባምባ ተብሎ የሚጠቀሰው አካባቢ ላይ እንዲሁ አሁንም ከትናንት ወዲያ የጀመረው ውጊያ ዛሬም እየተካሄደ ነው። እንደውም እንደሚባለው ከሆነ የምዕራብ ጎጃሙ የምስራቅ ጎጃሙ ውጊያ በሚካሄድ በት ጊዜ ይህ አካባቢ ጸጥ ብሎ የቆየበት ሁኔታ ነው ያለው። ዛሬ ግን በከፍተኛ ቁጭትና ብሽቀት አካባቢዎችን ለመቆጣጠር ከፍተኛ ጥረት እያደረጉ ነው የሚገኙት።
ዛሬ ደግሞ በምስራቅ ጎጃም አርብ ገበያ ላይ እነራሳም አረብ ገበያና እነራሳ ተብሎ በሚጠቀሰው ሁለት ቀበሌዎች ላይ የፋኖ ኃይሎች በከፍተኛ ጀግንነት ከዚህ ከተጠቀሰው ቦታዎች ላይ ሰፍሮ የሚገኘውን የመከላከያ ሰራዊት አባላት በሶስት አቅጣጫ በመሄድ ጥቃት ፈጽመውበታል። ብዙ ምርኮ ተገኝቷል። ብዙ ግዳይ ጥለዋል። በርካታ የጦር መሳሪያና ሎጂስቲክስ አግኝተዋል። እንግዲህ ይህ የዘመቻ ሻለቃ ውባንተ አጠቃላይ ዘመቻ በአራቱም ክፍለ ሀገሮች ቢታወጅም በዋናነት አሁን በጠቀስኩልና በደጋዳሞች ፈረስቤት አካባቢ፣ በቋሪት ገነት አቦ አካባቢ የተቀናጀ የማጥቃት እንቅስቃሴ እየተደረገ ነው የሚገኘው። በዛሬው ዕለት በጣም የገረመኝ ነገር በተለይ ከፍኖተ ሰላም ከተማ በ12 ኪሎ ሜትር ርቀት ላይ ከምትገኘው ጅጋ ከተማ ላይ አንድ ሻለቃ የመከላከያ ጦርና ከ200 በላይ የአድማ ብተና አባላቶች ካምፕ ሰርተው የተቀመጡበት ቦታ ነበረ። በዚህ ቦታ ላይ የአባይ የአማራ የጎጃም ፋኖ እዝ የአባይ ብርጌድ የአባይ ዘብ ብርጌድ ጥቃት ሰንዝሮ የሞቶ ቀሪው ወደ ሆዳንሺ ይሸሸ። ሆዳንሺ ማለት እንግዲህ ከፍኖተ ሰላም ከተማ 4 እና 5 ኪሎ ሜትር ርቀት ላይ ያለች ነች። ሆዳንሺ ገብቶ ገና በባህር ዛፉ በጫካ ውስጥ ምሽግ ለመስራት እየተንቀሳቀሰ ያለ ከጅጋ ከተማ ተከትለው በመምጣት የፋኖ ኃይሎች አሁንም ቦታውን ሆዳንሺን አስለቅቀው ወደ ፍኖተ ሰላም አሯሩጠውታል። እንግዲህ የተመታ ኃይል ነው። ወደ ፍኖተ ሰላም ከገባ በኋላ በ3 ቤተክርስቲያኖች ላይ ምሽግ ቆፍሮ ከተማ ውስጥ ባሉ አብያተ ክርስቲያኖች ላይ ምሽግ ቆፍሮ ተቀምጦ ነው ያለው። ህብረተሰቡ ከፍተኛ ቅሬታ አለው። ድንጋዮችን በመደርደር አፈር በመቆፈር በአካፋና በዶማ አፈር በመቆፈር በቤተክርስቲያን ላይ ራሱን ለመከላከል ከፍተኛ ጥረት እያደረገ ነው ያለው። ይህ እንግዲህ አጠቃላይ መንግስት ከሚሰጠው ፋኖን አጥፍቻለሁ፣ ፋኖ አሰሳ ላይ ነኝ፣ ፋኖ ኃይሎች ተበትነዋል፣ ሁሉ መንግስት የጸጥታ አካላት አስረክባለሁ የሚለው ምን ያክል የተሳሳተ መረጃ ለህብረተሰባችን እየሰጠ እንደሆነ አንዱ ማሳያ ነው። ሩጦ ቤተክርስቲያን ላይ የሚደበቅ ወታደር ምን አይነት ወታደር እንደሆነ እንግዲህ መገመት ይቻላል። ሌላው እንግዲህ በደቡብ ሜጫ ወረዳ ላይ በተደረገ ፈረሴት ተብሎ የሚጠቀስ ቦታ አለ። በተደረገ ድንገተኛ ጥቃት ላይ በርካታ ጥቁር ክላሾች ተማርከዋል። ከ1000 በላይ የብሬን ጥይት ተገኝቷል። በውጊያው ከሞቱት በተጨማሪ ከ50 በላይ የአድማ ብተና አባላት ሙሉ በሙሉ እጅ ሰጥተዋል። በዚህ አካባቢ የነበረው አጠቃላይ የመከላከያ ሰራዊትና የአድማ ብተና ኃይል እንዲሁም የሚኒሻ አባላት ሙሉ በሙሉ ተበትነዋል። በደቡብ ሜጫ ወይንም ከመራይ ከተማ ደቡባዊ ክፍል ያለው ሌላኛው የመራይ ወረዳ ነው። ደቡብ ሜጫ ወረዳ ማለት ሙሉ በሙሉ ተከማችቶ የነበረው ኃይል ተበትኗል። እንዲሁም በቡሬ ከተማ አቅራቢያ ፈጣም ወንዝ የሚባል ወንዝ አለ። በቡሌና በትሪሊ መካከል ላይ የሚገኝ ወንዝ ነው። የመከላከያ ሰራዊቱ ወደ ዳንግላ አካባቢ ውጊያ ተነስቷል በማለት ወደዛ አካባቢ ኃይል ይዘው ሎጂስቲክስ ይዘው ተተኳሽ ይዘው ሲንቀሳቀሱ እዚህ ወንዝ ላይ ከፍተኛ የደፈጣ ጥቃት ተደርጎ 2 መኪና ወታደር ሙሉ ተደምስሷል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም ከጉምዝ ታጣቂ ቡድን ጋር መስራት መጀመሩን አስታወቀ። በጋራ መስራት መጀመሩን ተከትሎ ታጣቂ ቡድኑ በአብይ አህመድ ሰራዊት ላይ ጥቃት መክፈቱም ተመልክቷል። በተለያዩ የምስራቅና የምዕራብ ጎጃም አካባቢዎች ተጠናክሮ በመካሄድ ላይ መሆኑን የገለጸው የአማራ ፋኖ በጎጃም ቃል አቀባይ ፋኖ ማርሸት ፀሐይ በርካታ ድሎች ተመዝግበዋል ሲል ከአንከር ሚዲያ ጋር በነበረው አጭር ቆይታ ገልጿል። የአብይ አህመድ አገዛዝን ለማስወገድ የተጀመረው የህልውና ተጋድሎ በዘመቻ ውባንተ ተቀጣጥሏል የሚለው ፋኖ ማርሸት ከፍተኛ ኪሳራ የደረሰበት አብይ አህመድ በሐሰተኛ ፕሮፓጋንዳ ህዝብን እያታለ እንደሆነ ይገልጻል። የአማራ ፋኖ በጎጃም ከጉምዝ ታጣቂዎች ጋር ባደረገው የረጅም ጊዜ ንግግር የፋኖን ትግል አምነው በመቀበላቸውና የጋራ ድል መጀመር እንዳለባቸው በማመን ዛሬ በማንዱራና በግልገል የጉምዝ ታጣቂዎች በስርዓቱ ወታደሮች ላይ ከፍተኛ ጥቃት ፈጽመዋል። በዚያ ቀጠና የአማራ ፋኖ በጎጃም ስር የሚተዳደር ታጣቂ መኖሩን እና ከፍተኛ ጦርነት እየተካሄደ ነው። አሁን በአማራ ፋኖ በጎጃም ውስጥ ነው ያለው የታጣቂ ቡድኑ በመተከል አካባቢ በማንዱራና ግልገል በለስ ተብሎ በሚጠሩ 2 ቦታዎች ላይ ነው ውጊያ የተጀመረው። በአማራ ፋኖ በጎጃም ስር ነው የተቀናጀ ጥቃት። በሌሎች አካባቢዎች ያለው የዕለቱ እንቅስቃሴ ምን ይመስላል? ዛሬ የሽምቅ ውጊያም የተሳካ የሽምቅ ውጊያ ያደረግንበት ነው። ረጅም ሰዓትን የወሰደ መደበኛ ውጊያ ያደረግንበት ዕለት ነው። ከትናንትና ስጀምርልህ ደብረ ማርቆስ ከተማ ሙሉ በሙሉ ለሰዓታት ተቆጣጥረነው ነበረ። ሞጣ ከተማ ለሰዓታት ተቆጣጥረነው ነበረ። ዛሬ ደግሞ ከፈረስ ቤት አቅጣጫ ተነስቶ ወደ ቋሪ ሲገሰግስ የነበረውን ጠላት እንቅስቃሴው ለ2 ቀን የዘለቀ ነበረ። ተኩሱም ለ2 ቀን የዘለቀ ነበረ። ዛሬ በሙሉ ተደምስሷል። አቅጣጫውን ቀይሯል። በተመሳሳይ ከደቡብ ሜጫ አቅጣጫ ወደ ቋሪ ገሰግስ
ሲንቀሳቀስ የነበረውን ኃይል ከርካሪውን በመምታት መንገድ ማስቀየር ችለናል። አዲስ ቅዳም ከባድ መሳሪያ ተጠቅሞ የገባውን የጠላት በተፈጥሮውና በውባንተ ህልፈት ጎንደር ብቻ አይደለም ጎጃም ውስጥ ሚሊዮን ውባንተ መኖሩን ለማሳየት ዘመቻ ውባንተን ካወጅንበት ደቂቃ ጀምሮ በየአካባቢው በከፈትነው መብረቃዊ ጥቃት በጠላት ላይ ከፍተኛ ኪሳራ አድርሰናል። በነገራችን ላይ ከ480 በላይ የመከላከያና የአድማ ብተና አባላትን ማርከናል። ቃለ መጠይቅ እየሰራንላቸው ነው። 2 ቦታ ላይ አስቀምጠናቸዋል። ግማሹ ትጥቃለው፣ ግማሹን በጀሌን የማረክነው ዓለም አቀፉን የፖለቲካ ስሜት ባማከለ መንገድ በሚዲያ እናወጣቸዋለን ብለን ነው የያዝናቸው እንጂ ትናንትናና ከትናንት ወዲያ 480 የሚደርሱ የመከላከያና የአድማ ብተና አባላት ማርከናል። በእጃችሁ ነው የሚገኙት እነዚህ ማለት ነው አሁን የመንግስት ኃይሎች አሁን የተጠቀሱት? አዎ እጃችን ላይ ነው ያሉት። ትምህርት እየሰጠናቸው ነው። ቀድመን በሚዲያ ከማውጣት ይልቅ ስልጠና እየሰጠናቸው ነው። 480 ማርከናል። ይሄ የዘመቻ ውባንተ ይፋ መደረግ በኋላ በተደረገ ተጋድሎ የተማረኩ ናቸው። አዎ ዘመቻው ባንተ ያመጣው የቁጭት ተጋድሎ የወለደው ነው። ይሄ ድል የቡድን መሳሪያዎችን የነፍስ ወከፍ መሳሪያዎችን ማርከናል። በማስከዳቱም በኩል ከፍተኛ የሆነ የጠላትን ኃይል እየሸረሸር ነው። ይሄ ዘመቻው ባንተ ይቀጥላል። ከፍተኛ ቁልትና መነሳሳት ነው ያለ ነው። ወደ ድል ግስጋሴም እየወሰድን እንደው በመጨረሻ አገዛዙ በአማራ ክልል ያለውን ኦፕሬሽን እያጠናቀቅኩ ነው፣ የአብዛኞቹን ከጥቅም ውጭ ወጥተዋል፣ አመራሮቹን እርምጃ ተወስዶባቸዋል፣ ስለዚህ ለአማራ ክልል የጸጥታ ኃይል አስረክበን እንወጣለን የሚል የመከላከያ ባለስልጣናት መግለጫ እየሰጡ ነው። እንደው ይህን እንዴት ታዩታላችሁ? ባህር ዳር ኦፕሬሽን ሰርተን ከወጣን ወዲህ 116 የሚደርስ የፖሊስ አባል የሚሰራበትን መስሪያ ቤት እየለቀቀ ወደ ፋኖን ተቀላቅሏል። አድማ ብተና አሰለጠንኩ ብሎ 6000 አድማ ብተና ክላሽ ሰጥቶ 3000ን በ2 ሳምንት ክላሹን ይዘን አሳይተነዋል። በ3 ጎጃም ብቻ 3 እዝ አምጥቶ አስቀምጦ በየቀኑ እያፈረስነው ነው ያለ ነው። ስለዚህ ወሬና ተግባር ይለያያል። እኛ እውነተኛ ነገር ለህዝባችንና ለዓለም አቀፍ ማህበረሰብ እየተናገርን ተጨባጭና ሀቀኛ ለውጥ የሚያመጣ እውነተኛ ስራ መሬት እየሰራን ስላለን ነው። አብይ አህመድ እና ብልጽግና አብቅቶላቸዋል። ካሁን በኋላ አብቅቶላቸዋል። ምናልባት ያላቸው እድል በያዟት መሳሪያ የአማራን ንጹሃን መጨፍጨፍ ብቻ ነው። የሚገሉት ፋኖ የለም፣ የሚያጸዱት ፋኖ የለም። ምናልባት ዘረፋን፣ ንጹሃን ጭፍጨፋን ብቻ መሰረት አድርገው እየሄዱ ያሉት ለዛ ነው። በድሮን ሞክረዋል፣ በጀት ሞክረዋል፣ በመካናይዝድ ሞክረዋል። ፋኖ ግን የውጊያቱ እጅግ የተጠናና የረቀቀ ስለሆነ አዋጭ ስለሆነ እያፈረስናቸው ነው። እና አብይ አህመድን ጦርነቱ ቢቀጥል እና አብይ አህመድ የትም ሀገር ሄደው አያመልጡም። ዓለም አቀፍ ወንጀለኞች ናቸው። በዓለም አቀፍ የፍርድ አደባባይ እናቀርባቸዋለን። እውነታው ይሄ ነው። ይሄ ደግሞ የጊዜ ጉዳይ ነው እንጂ እናደርገዋለን። እውነታው ይሄ ነው። መሳይ ሰሜን ሸዋ አጣዬ ከፍተኛ ስጋት ውስጥ ናት። የፋኖ ኃይሎች ከተማዋን ከጥፋት ለመታደግ እየተፋለሙ መሆናቸውን ይገልጻሉ። ሰሞኑን በዘመቻ ውባንተ አጣዬን ጨምሮ በርካታ አካባቢዎችን ከአገዛዙ ሰራዊት እጅ የነጠቁት የፋኖ ኃይሎች የኦሮሞ ነጻነት ሰራዊትም ከተማዋን ለማጥፋት በሙሉ ኃይሉ መሰለፉን ያገኘነው መረጃ ያመለክታል። የኦሮሞ ነጻነት ግንባር በአጣዬ ጄሌ ጥሙጋ አካባቢዎች የሚኖሩ የኦሮሞ ተወላጆች ላይ ያነጣጠረ ጥቃት ተፈጽሟል ሲል የፋኖ ኃይሎችንና የአብይ አህመድን አገዛዝ በመውቀስ መግለጫ ሰጥቷል። የቀጠናው የፋኖ አመራር አባል ለአንከር ሚዲያ እንደገለጸው በዘመቻ ውባንተ የተከፈቱት ጥቃቶች ውጤታማ ናቸው፣ ተባብሮ የመጡትን የአብይ አህመድንና የኦነግን ሰራዊት እየተፋለምን ነው ሲል ይገልጻል። ዘመኑን ጠንከር ያለ ከልዩ ዞን ጥቃት ተሰንዝሮ ነበረ። ይህም በፊት እየተናገር ነው እንደነበረው መንግስት የፋኖን እንቅስቃሴ እጅግ አደገኛ መሆኑን አውቆ የብሔር እንዲመስል ቅስቀሳዎችን እያደረገ ነበረ። ህዝባዊነትንም የያዘ ሙሉ ለሙሉ ኦሮሞ የሚሉት ባይታወቅም የወሎ ኦሮሞ የሚል ብሎም ደግሞ ከእምነት ጋር የተያያዘ ቅስቀሳዎች አሉት። ይሄ ግን ፎርጅድ የሆነ የመንግስት ቅስቀሳ ነበረ። ከፍ ያለ ውድመትም አድርሷል። በዚሁ እኛም ቀጠና እንደዛው ነበረው። ነገር ግን ጠንከር ያለ የፋኖ ምላሾች ነበረ። ይሄ ነበረው እንደዛ ነው። ትናንትናም ዛሬም ጠንከር ያለ ምላሾች እየተሰጠ ነው። ይህም ደግሞ ዘመቻ ውባንተ ተብሎ እንዲሰየም የፋኖ ከፍተኛ አመራሮች ወስነውት እየተካሄደ ነው ያለው። እስቲ ምን ድሎች ተገኝተዋል? አጣዬን ለማስወረር የመንግስት ኃይል ነኝ የሚለው ወደ ካምፑ ገብቶ አጣዬን ለማስወረር ስለሆነ ደግሞ ከልዩ ዞን የመጡ ታጣቂዎች ለማስገባት ነበር ወደ ከተማ ያሰበው። ፋኖ ወደ አካባቢ ተወርሮ ደርሶ ጥቃቱን መቀልበስ ችሏል። የአማራ ፋኖ ሸዋ ጠቅላይ ግዛት መሐመድ ቢሆነኝ ክፍለ ጦር በዛ አካባቢ ሲንቀሳቀስ ነበር በከፍተኛ ደረጃ 7 ብርጌዶች አጣዬን ከተማ ገብተው ጥፋት ታድገዋል። የሆነ ግን ኃይል ደግሞ መመከት ተችሏል። አጣዬ በአሁኑ ሰዓት በምን ሁኔታ ላይ ትገኛለች? እንግዲህ በተደጋጋሚ ውድመት የደረሰባት ከ9 ጊዜ በላይ አጣዬ ከተማ አሁን በምን ሁኔታ ላይ እንዳለች ማወቅ ይቻላል?
አጣዬ ከተማ ዙሪያውን እንግዲህ እንደዚህ ከተሞቻችንና ህዝባችን እንዲፈናቀል ስለማንፈልግ ካለው ኃይል ላይ ቢሆን ወርውሮ ፋኖ ደርሶ ጥቃቱን መመከት ተችሏል። የመንግስት ፍላጎት እንዳልኩ መከላከያ ነኝ ብሎ የሚያስበውን አካል ወደ ጎን አስወጥቶ ወደ ከተማው የልዩ ዞን ሸኔዎችን በመበር ለማስገባት የሞከረው ሙሉ ለሙሉ እነሱን ከተማውን ውድመት እንዳያደርሱ መከላከል ተችሏል። አሁንም ፋኖ አጣዬ ከተማ ላይ ውድመት እንዳይደርስ በመከላከል ላይ ነው ያለው። በሌሎች አካባቢዎችስ በዛ ዙሪያ እንግዲህ በሌላ ኮማንድ ፖስት ስር ነው ያለው ሁሉ እንቅስቃሴ ገደብ በተጣለበት ሁኔታ ውስጥ ነው ያላችሁትና እነ ሸዋሮቢትን ጨምሮ ሌሎች አካባቢዎችስ በምን ሁኔታ ላይ ነው ያሉት? ሙሉ ለሙሉ መንግስት ትኩረቱን እዚህ አካባቢ አድርጓል። በተለይም ደግሞ ባለፈውም ስንናገረው እንደነበረው የፋኖን እንቅስቃሴ ሙሉ እንደ አማራ እንቅስቃሴውን ስለፈራ መንግስት የኦሮሞን ህዝብ ሊያጠፉ መጡብህ እያሉ ቅስቀሳ እያደረጉ ነው። በተለይም አሁን ከዚህ የተመቱት በአፋር አድርገው አዳማ ሆስፒታል እንደሚታከሙ እናውቃለን። የኦሮሞ ባለሀብቶች በአዲስ አበባ ዙሪያ በአዲስ አበባ በውጭ በሚኖሩትን ከፍተኛ እንቅስቃሴ እያደረጉ ይህን አካባቢ የማስታጠቅና እነሱ የወረራ ፕሮጀክታቸውን እንዲሳካላቸው የማድረግ እንቅስቃሴ እያደረጉ ነው። ከፍተኛ የሆነ ከልዩ ዞን የሚነሳው ጽንፈኛ ኃይል በተለይ የፋትን ቀጠና ሙሉ ለሙሉ እንዲያወድምላቸው እየሰሩ ነው። ይሄ መንግስት ያልቻለውን የፖለቲካ መቀለሻ ቴክኒክ ነው። ብሎም ደግሞ ግን በሰሞኑም በጅሩ በነዋሪ እንዲሁ በሚዳሬማ ከፍተኛ ትንቅንቅ ፋኖ አድርጓል። ከፍተኛ ተጋድሎችን አድርጓል። የአማራ ፋኖ ሸዋ ጠቅላይ ግዛት እንደ ሸዋ ባለው ደረጃ የፋኖን እንቅስቃሴ ሙሉ ለሙሉ ውበታለሁ ብሎ በኮማንዶ ፖስቱም ደረጃ ዛሬም መግለጫ ወጡበት ነው። በቅርብ እናጠቃለን የሚሉት እንግዲህ ከህዝብ ወይም ደግሞ ነጻ መሬት ላይ ያደርጉትን እንዳሰቡት አይታወቅም። ሰሞኑንም የእንቅስቃሴ ገደቦችን ጥለው ታማሚዎች ወደ ከተሞች ሕክምና እንዳያገኙ የሚያደርጉበት መድኃኒት፣ ምግብ ብሎም ደግሞ ሙሉ ኢንፍራስትራክቸር የተቋረጠበት ነው ያደረጉት። ይህን ደግሞ ያደረገው መንገዶችን የዘጋው ኮማንድ ፖስት ነኝ የሚለው አካል ነው። በዚህ ውስጥ ፋኖ ህዝቡ እንዳይጎዳ እና በተለየ ከጽንፈኛ ኃይሎችና ራሱን መንግስት ነኝ ብሎ ካሰበው ጽንፈኛ ብሎም ደግሞ አሸባሪ ኃይል ህዝብን እየታደገ ነው። ብሎም ደግሞ ይሄ ህዝባዊነትን የተላበሰ ትግል ነው። እነሱ ሙሉ ለሙሉ ወደ ህዝቡ ነው ጥቃታቸውን ያደረጉት። ነገር ግን በአንጻሩ የኦሮሞ ነጻነት ግንባር መግለጫ አውጥቷል። በመግለጫውም በአማራ ክልል የታጠቁ ፋኖን ጨምሮ እነዚህ ኃይሎችና መንግስት በመተባበር የኦሮሞ ተወላጆች ላይ ከፍተኛ ጉዳት እያደረሱ ነው፣ እየገደሉ እያፈኑ ነው ሲል መግለጫ አውጥቷል ዛሬ። ይሄ ሙሉ ለሙሉ የኦሮሚያ ክልል ወይም ደግሞ የኦሮሞማ ፕሮጀክት አንዱ አካል አሁን እዚህ ቦታ ላይ ያለው ነገር ሸኔ እና ብልጽግና የማይበት የተደበላለቀ ይሆናል። እንዳልኩ ከኛ ጋር የሚዋጉት አዳማ እየሄዱ ነው የሚታከሙት። በመንግስት ደረጃ ሸኔ የሚባለው አካል ወይም ደግሞ የኦሮሞ ነጻነት ግንባር አሸባሪ ተብሎ የተፈረጀ አካል ነው። እዚህ አካል ጋር ግን የአማራን ህዝብ እየገደሉ የሚታከሙት ደግሞ እየቆሰሉ የሚታከሙት መንግስት በማይቀው ሆስፒታል ውስጥ ነው። በጥቂት እንኳን የአማራ ህዝብ በህልውና ትግል ውስጥ ነው ብሎ ለነጻነት እና ለፍትህ እየታገለ ያለው ፋኖ ግን በየሆስፒታሎቹ መታከም አይችልም። መንገዶች ዝግ ናቸው። ፋኖ የሚመስል ሰው ከተያዘ እንኳን አማራን ሙሉ እያሳደዱ እያሰሩ እየገደሉ ነው ያሉት። ይሄ የመንግስት ፍረጃ ቁጥር 2 ነው። አሁን መንግስትና ኦነግ የሚለያዩበት ሰዓት አይደለም። ሁለቱም አንድ አይነት ሆነዋል። ይህንንም ቀጠና ደግሞ ተባብረው እያጠፉ ነው። በእነሱ ምክንያት በእነሱ አስተሳሰብ ኬሚሴን ከአዲስ አበባ የማገናኘት ፕሮጀክት ነው ያላቸው። ኦሮሞማ የሚባለው ሀገር የማዋለድ ፕሮጀክት ላይ ናቸው። በዛ ልክ መግለጫዎቹ ፍረጃዎችም ቢሆኑ ነገር ግን ራሳቸውን ያጠቁት የአማራን ህዝብ መጥተውን የወረሩት ይሄ የወረራነት ፕሮጀክታቸው ደግሞ የቆየ ነው። ፋኖ ይህንን ያደረገው ከህዝቡ ጋር በመተባበር መከላከልን ያደረገው። አሁን ግን ሙሉ ህጻናቶች፣ ሴቶች ሳይቀሩ አካባቢ ተፈናቅለው በከፍተኛ ችግር ውስጥ ነው ያሉት። ስለዚህ ከበሮ ራሳቸው መጥተው ራሳቸው እየጮሁ ነው። እንግዲህ የአማራ ህዝብና የአማራ ፋኖ ግን ራሱን የመከላከል ነው እስካሁን እያደረገ ያለው። በአዲስ አበባ ነባር መንደሮች ላይ የተጀመረው መጠነ ሰፊ የማፍረስ ዘመቻ ከጥላቻ የመነጨ በግብታዊነት የተጀመረ ነው ሲሉ ለጉዳዩ ቅርበት ያላቸው የቀድሞ የአዲስ አበባ ከተማ የመሬት አስተዳደር ከፍተኛ ባለሙያ ገለጹ። የአድዋ መታሰቢያ ሙዚየም ምርቃት የፈጠረው ሞቅታ ዶሮ ማነቂያን ጨምሮ አብዛኛው የፒያሳ ክፍል እንዲፈርስ ውሳኔ ላይ እንዲደረስ አድርጎታል የሚሉት ባለሙያው ጥናት ተደርጎ በጀት ተይዞ በእቅድ የተከናወነ አይደለም ሲሉ ከአንከር ሚዲያ ጋር ባደረጉት ቆይታ ተናግረዋል። በአንድ ጀንበር ተነስተው በሙዚየሙ ምርቃት ፈንጠዝያ ውስጥ ሆነው ውሳኔ የሰጡበት ስለመሆኑ በርካታ ማሳያዎች እንዳለም ነው ባለሙያው የሚገልጹት። ከምንም በላይ ጥላቻ የማፍረስ ውሳኔ ገፊ ምክንያት ነው ብለዋል ባለሙያው። ለልማት ነው የሚሉት ምክንያት ውሃ አያነሳም፣ ይህን ሁሉ ህዝብ ካመሰቃቀሉ በኋላ የመሬት ወረራ ተከትሎ የሚመጣ ክስተት እንደሆነ የመሬት አስተዳደር ባለሙያው ይናገራሉ።
ያው እንግዲህ ተግባሩ እየተናገረ እንዳለው ይሄ ልማት ለማለት ይከብዳል። አሁን እየተካሄደ ያለው ነገር ልማት ለማለት የሚከብድ ነገር ነው። ያው እንግዲህ እነዚህ ሰዎች እንደዚህ አይነት የጥላቻ መንፈስ ይዘው ከተማውን ማፍረስ ሂደት ውስጥ የገቡት ከልማት ይልቅ ሌላ የፖለቲካ ዓላማ፣ ሌላ የፖለቲካ ሀሳብ ገፍቷቸው ነው ብዬ ነው የማምነው። በነገራችን ላይ ይሄን ሂደት የጀመሩት የአድዋ ዜሮ የሚባለው ፕሮጀክት ምርቃት ሂደት ሲመጣ ግርግር እንደምናስታውሰው የምርቃት ወሬው መነሳት ከተጀመረ ጀምሮ በግብታዊነት እነዚህ አራዳ ሱቆች ከፊት ለፊት በቸርቸር ጎዳና ፊት ለፊት ያሉትን ቦታዎች እንደዚሁ ተከራዮቹ ሳይነገራቸው እቃቸውን እንኳን ሳያወጡ በዘመቻ ነው የፈረሰው። ከምርቃት በኋላ ደግሞ ያው የእነዚህ ሰዎች አጃቢዎች የሆኑ ሰዎችም ጭምር እንደው ከዚህ ከአዲሱ ህንጻችን አንጻር አጎራባሾቹን ስናያቸው እንደው አስጠላን አቅለሸለሸን በሚል አስተያየት የተጀመረ ነው የሚመስለው። አጠቃላይ እንዲህ አይነት ነገር ሲደረግ ሀገር ነው ትልቅ ከተማ፣ ጥንታዊ ከተማ፣ ብዙ ታሪክ ያለው ከተማ፣ የኢትዮጵያ ዋና ከተማ፣ የአፍሪካ ዋና ከተማን ሲያፈርሱ ጥናት ተደርጎ በዚህ ቦታ ላይ ይሄ ነገር ይደረጋል፣ በዚህም ይሄን ያህል ገንዘብ ያስፈልጋል፣ ገንዘቡ ተዘጋጅቶ ሳይሆን በደመነፍስ በዚህ በአድዋ መታሰቢያ ሙዚየም ምርቃት ስካር ላይ ሆነው ያቀዱት ነው ማለት እንችላለን። ይህ ግልጽ እኮ ነው። ለዚህ እኮ ማረጋገጫው የዛሬ ሳምንት ምናምን ልንቸገር እንችላለን። ነዋሪው ወይ ልማት ጠል ነው ምናምን ልትል ይችላል። አሁን እኮ ራሱ የመንግስት አካል የሆነ እዛ ውስጥ የራሱ ቤቶች ያሉት የሚያስተዳድራቸው ቤቶች አሉ አካል እኮ አለ። መሰረተ ልማቶች ሌላው ይቀር መሰረተ ልማቶች እኮ እዛ አካባቢ ያሉ መሰረተ ልማቶች ለማንሳት እኮ ሴክተር ጽሕፈት ቤቶች አሉ። እነዚህ አይነት ልማት ቀድመህ ስትሰራ እንዳልኩ ዳታ ተመለስ ታውሶ አለ እኛ ዝም ብሎ ደግሞ እኛ ያው ታውቃለህ ለዚህ ነባር አካባቢዎች ላይ ብዙ አይነት ነገር ነው ያለው። አንድ ቤት ቁጥር ቢኖር ቤቶቹ በተለያየ መንገድ ወራሾቹ ይኖራሉ። እዛ ጥገኛ ነው የተለያየ ሃውስሆልድ ነው እዛው ነው። እሱ ሁሉ ተሰብስቦ ከዛ ታውቆ ማን ምንድነው ተብሎ ነው የሚካሄደው። እሱን ትተኸው የራሳቸው እኮ የሴክተር ጽሕፈት ቤት የራሳቸው አጋር የሆነ መስሪያ ቤት ጥቅምና እኔን አላስከበርኩኝም እኮ እያለ ነው። ይሄ ማለት እንዴት ነው ታዲያ ከተራ ዜጋው መብቱን እንዲያስከብር የምጠብቀው? እና በድንገት በግብታዊነት ከዛ በኋላ በቃ አስጠላን ለማየት አስጠላን በሚል ጥቂት እዛ ዙሪያቸው ባሉ አማካሪዎችን በላቸው አጋሮችን በላቸው ይመጣ ከዛ ያንን አንዴ ከጀመርነው አይቀር በቃ አይቀር የሚል በጉልበት የሚካሄድ በነገራችን ላይ ፈረሳው ላይ የሚያደርጉት ነገር ብትሄድ በደሞ ታዝናለህ። ወጣቶችን አደራጅተው ሰው ምንም አይነት ፋታ ምክንያቱ ቆርቆሮውን ብረቱን ትሸጣለህ ተብሎ ተመን ይወጣና ነው የሚነገረው ለዛ ለአፍራሽ ለሚባለው ለተደራጀ ወጣት። ስለዚህ ይሄ ቤት ተሰጥቷል፣ ይሄ ቤት ቁጥር ተሰጥቷል፣ አፍርስና ቆርቆሮ ወስደሽ አጫርተሽ ተብሎ እርስ በርስ ያለ በቃ ልክ የጥፋት የሆነ ወረራ የሚፈጸም ነው ይመስላል እንጂ ምንድነው እዛ ውስጥ ያለው ታሪካዊ ቅርስ ምን አለ? እንዴት አድርገን ነው ያንን የምናድሰው? ኢቭን በህገ መንግስታዊ መብት እኮ አሉ። ተነሾቹ እንደዚህ ሆኖ ነው ሊለማ የሚችለው ተብለው እኮ የሚለማውን ነገር ራሱ እኮ የማወቅ መብት አላቸው ተነሾቹ። ከዛ በዛ ውስጥ ደግሞ የነሱ ጥቅምና ኃላፊነት ምን እንደሆነ መታወቅ አለበት። እንኳን እና ዝም ብሎ በዘመቻ የሚፈርስ ምንም አይነት ሙያዊ ነገር የሌለው ኢቭን ነው እንደ ፖለቲካ እንኳን በሳል ፖለቲካ አካሄድ የሌለው መሆኑን ብታውቅ እንዳልኩ የሚመለከታቸውን ሰዎች ራሱ የኪራይ ቤቶች ኤጀንሲን ጨምሮ ምንም አይነት ግንዛቤ ሳይሰጥ በቃ ጉልበተኝነትን እንደፈለግኩ አድርጋለሁ ባይነትን ምንም አታመጡ ባይነትን እንደተባለው መስበርና መሰባበር የሚባላቸውን የነሱ የሚሉት አላቸው ፖለቲካና እሱ ያንን ሂደት በሚያሳይ መልኩ ነው የተፈጸመ ያለ። ነገ ከነገ ወዲያ ይሄ ቦታ ወደ ልማት ይቀየራል ብሎ የሚታሰብ አይደለም። ገንዘብ የለም። አገዛዙ በገንዘብ ድርቀት ከፍተኛ ችግር ውስጥ ያለ እንደሆነ ይታወቃል። ምን ማለት ነው? እንደው እናንተ በዚህ ጉዳይ ላይ በተለይ ከከተማ ልማት ጋር ከከተማ መሬት አስተዳደር ጋር ሰፊ ልምድና የስራ እውቀት አላችሁና እንደው ምን ማለት ይቻላል? ምን እያደረገ ነው ይህ አገዛዝ በጥላቻ ላይ ብቻ ተመስርቶ እንዲህ አይነት እርምጃ ሲወስድ? ከዚህ በፊት ቀድሞ በልማት ተነስተው በመንግስት የበጀት ችግር ምክንያት ምንም አይነት ልማት ያልተካሄደባቸው ክፍት ቦታዎች አሉ እዛው ከተማ ውስጥ። ለምንድነው እዛ ልማቶች ላለፉት 78 ዓመታት ተሰርተው አሁን የሚነሱ ሰዎች በቅርብ የተሰራ ከነበረ ለምንድነው ወደዚህ ማሄድ? እነዚህ ሰዎች ወደዚህ ቀድሞ ወደ ፈረሱት ክፍት ቦታዎች ለምን አይካሄድም? ግን እርግጠኛ ሆኜ ልንገርህ ቀጣይ የሚሆነው ነገር እነዚህ አሁን ብታያቸው ነገሮች ከተነሱ እነሱ እንደሚሉት ታሪኩን ካጠፉና ካወደሙ በኋላ ቦታዎችን ፍጹም አዲስ እነሱ በሚመስሉ ሰዎች ቀጥሎ የሚከተለው መሬት ወረራ ልማት አይደለም። ነዋሪዎችን እዛ ውስጥ ደግሞ ማሳተፍ እና እዛ ውስጥ ማስፈር አይደለም የሚካሄደው ነገር ግልጽ መሬት ወረራ ሲካሄድ ነገ ከነገ ወዲያ ደግሞ እናያለን። እዛ ቦታ ላይ ምን ይሰራል፣ ማን ምን ይሰራል፣ ይኖራል፣ ህዝብ ይኖራል፣ ምድሩ ይኖራል፣ እናያለን።